በጣም ታምሜ ምናምን ነገር እቤት ተኝቼ ነበረ። ታመምኩት ሆዴን ነው ሸርተት ይዞኛል። ሆዴ ሆዴ በጣም ታሟል። በቃ ከምልህ በላይ ሆዴ በጣም ታሟል ምናምን ነገር ተኝቻለሁ። እንደዚህ ጋደፍ ብዬ የኔ እናት ተፍተፍ እያለች ነው ማር በቡና ምናምን ልታበላኝ አምቧ ቆይ እንትን ይላል ነው እየተባልኩ ከዛ ላ ደወለች። ስደውል እሷ ነች። ፈጠና ነሳ ወይ አልኳት። መገናኛ ነኝ በቃ ያለኝ ሰዓት እቺ ነች። ከቻልክ እንገናኛለች። እምችለኝ አለ። ምንድነው የምትይኝ አልኳት። ቆይ መጣሁ አልኩኝ። ዘጋሁት። የወንድሜን ሱሪ ያበደ ሱሪ ነበረችው። እሱን አረኩኝ። ቲሸርቴን አረኩኝ ምናምን ነገር ወጣሁ ምናምን። እናቴ አት እንደ አሟላ እንዴት ነው የምትሄዱ ምናምን ነገር አለች። አረች ገዝጋ ይርኩኝ መገናኛ ደረስኩልሽ። አገኘኋት። ረፍቴ ነች። ገባ በቃ እሷን ሰዋራ ምናምን። ከዛ ምን አሰብኩኝ ዴት ነገር ሆነ ነገርየው። ዴት ሲሆን እሷን ኢምፕረስ ማድረግ ፈለግኩኝ። ኢምፕረስ ማድረግ ስፈልግ ምን አደረኩኝ? ያው የዩኒቨርሲቲ ህይወት ነው ምናምን ነገር ሚልክሼክ አልኳት። አንቺ ሚልክሼክ ያልኳት ለአንተ ሳለችኝ ያው ነው ሚልክሼክ ይሆናል አልኩኝ። ሚልክሼኩ መጣ ምናምን ሚልክሼክሽን ጠጣሁት። ይጣፍጣል። እሷም ጠጣችው። ዛች ቀስፈ ላይ ተጀመረ ዝም ብሎ ድምፅ ነገር ሆዱ ድምፅ ነገር ኖርማል ነገር ድምፅ ነገር እንደዛ ተሰማኝ ምናምን። ከዛ እሷን አወራሁ ምናምን። እሷን ዋናው ማግኘት እሷን አገኘኋት ምናምን ነገር። ከዛ ለእሷን ኢምፕረስ ለማድረግ ያሰብኩ ልጅ ወደ ዲፕረስ ውስጥ ወደዛ እየገባሁ መጣሁ። ከዛ ለጊዜው ቅርብ ስለሆነ እሷ ሜድ ስላለባት ቤቷ ምናምን ነገር ሄደች። እንዴ እሷ በቃ በቃ ይቺ እኮ ነች። ሳትፈስ ተገናኙ እኮ በጣም እዛ እኮ ነው። ከዛ በኋላ ከመገናኛ ጉዞ ወደ አማን ቶታል ወደ ኮካ ታክሲ ነው የሚይዘው። ከመገናኛ የፈጠነ ፒያሳ ያስኩኝ። እስከ ፒያሳ ሰላም ነበርኩኝ። ትንሽ መንገራገጮች ነበር። ፒያሳ ስደርስ ከዛ ላይ ውሳኔ መወሰን አለበት ዮናታን። ምክንያቱም ሆዴ የሌለ እያለ ነው። ከዛ ላይ ተገናኘ ደግሞ ከዋናው ጋር። ቅድም ሆዴ ያልነበረ አሁን ተገናኘ። በቃ ተገናኝተው ሁለቱም ናቸው እሰጥ አገባ ገብተዋል። ፒያሳ ጋር ስደርስ ፐብሊክ ሽንት ቤት አገኘው። ክፍት ብሎ እንደዚህ እያየሁት ዮኒ አንቺ ማዚ አትጠቀሚ፣ ይሄ አይገባም ዮኒ አንተ ይሄ አይገባም በፍጹም አልኩኝ። ከፒያሳ አብነት ደረስኩኝ። አብነት ስደርስ ትልቀኛይቱን ስተት አብነት ስደርስ የማላቀው ፈሳሽ በብብቴ የማላቀው ፈሳሽ ላብ መሆኑ ነው እንዲመሰስ ጀመረ። እየሞቀኝ መጣ። በጣም እየሞቀኝ መጣ። ከአብነት ኮካ መሄድ አለብኝ እንደምንም ጥርሴ ነክሼ ኮካካ ስደርስ አለ ሾትካት እንደዚያ ሾታት አለ ኮካካ አደባባዩ ጋር እንደዚህ አለ አደባባዩ ጋር እስቲ ሁላችንም እንደዚህ እንበል። ይኸውልህ ከኮካ ለቤቴ አንድ ታክሲ ነው፣ ግማሽ መንገድ በቃ ደረስኩኝ። እንኳ ደርሳል። አንድ ታክሲ የቀረች። ከዛ ለታክሲውን ልግባ አልኩት። ስገባ እንዳጋጣሚ ጫፍ ላይ ተቀመጥኩኝ። ደገፍ እንድታደርገው ነው። ጫፍ ላይ ተቀመጥኩኝ እንደዚህ። ከዛም የእኛ ሰፈር ደግሞ በቃ እንደዚህ ነው፣ ጎርባጣ ምናምን ነገር። መኪናው ገና እንደሄደ ካሲል ወራጅ ምንድን ነው ወራጅ አታ ፍሬን ግጥም ምንድን ነው ወራጅ አልኩት። ከዛ ደነግጦ ረዳቱ ነው ከፈተው። ከዛ የብር 50 ምናምን መንገድ 5 ብር ሰጠሁት። ወሬውን የለም ዝም በል ብሮ በቃ ምንም ወሬ የለም። አሁን ማውራት እራሱ አልቻልኩም። እነ ጯን ምናምን የሚባሉ ቃላት ከወጣው ጠብ ነው የሚለው አውቀዋለሁ። ስለማውቀው ነው በቃ አሁን ታውቆኛል። ይኸውልህ እንዳለ ሰውነቴ ታወቀኝ። በቃ እንዳለ ፓወሬ እዚህ ጋር ነው እኮ አንተ በቃ ያለኝ ፓወር በቃ እና ይኸውልህ እንደዚህ ቋጥሬዋለሁ ያለውን ነገር። ከዛ ቃል ሰብስቤ
አንድ ግሮሰሪ ሄድኩኝ እንደምንም ብዬ እየታገልኩ አንድ ቃል አወራሁ። ሽንት ቤት አለ አልኩት። የለም አላለኝ አልኩት። እግዚአብሔር እንደዚህ ብቻ አልኩት። በቃ እንደብድም አደረገኝ። እግዚአብሔር ነው የምልህ የሆነ እየሳትኩ መሰለኝ ምናምን ብዬ በእግሬ መሄድ አለብኝ። በቃ ታክሲ መጠቀም አልችልም። በእግሬ እያስታመምኩ መሄድ አለብኝ። እያሸውትም ቢሆን እየተቋጠረው እንደተዋጠረው ነው ማለት ነው። በጣም ትክክለኛ አገላለጽ ነው። እንደተቋጠረ ነው የምልህ። ይህን ሁሉ ነገር እሷ አታውቅም። በሰላም ቤቷ እሷ በሰላም ሚልክ ሸኮንታ ገብታለች። እኔ ወንድምህ ይኸውልህ እየታገልኩ እኔ በእውነት ነው የምልህ ላቤና እምባዬ ማለት ነው እዚህ ጋር ይገናኛሉ። ላቤ ይወርዳል፣ እምባዬ ይወርዳል፣ እዚህ ጋር ይገናኛሉ። ይኸውልህ በቃ እኔ ማላውቀው ነገር ይሞቀኛል፣ ትቦሳ ያምረኛል፣ እቻቸው እንዲ ግንብ ይበለኛል። አረንጓዴ ነገር ሳር ሳይ እጅ ቁጭ እንዲህ ያለው ማውራት አልቻልኩም። ከማን ጋር ልግባባ? እየታሸው አሁን የሰፈር ሰው ያውቀዋል መሄደውን መንገድ ኮካን እየሄድኩኝ 25ን አለፍኩኝ። 25ን ሳልፍ 24 አለ። 24 ጋር ስደርስ የአያቴ ጓደኛ የጥያ አስቴርዘው ሰፈኝ ምን አባቱ ልስመኝ ልታቆመኝ ልተፋ ገና ልተፋ እንዳስጠሉኝ ልኳት ማንንም ደሳ ይሄ ጥሩ ሰው አልነበር። አለፈች ጥርሴን ነክሼ ሄድኩኝ። እንዳልኳችሁ ቅድም እንዳልኳችሁ ትንሽ ሰፋ ይላል፣ ረጅም ነው መንገዱ የቤታችን። ብቻ ደረስኩኝ። የቱ ጋር? ገራጁ በርጋ ብሮ ይኸውልህ አለቅሰዋለሁ፣ ይህንም ባ አፈሰዋለሁ። ላቤ በስብሻለሁ፣ በቃ በስብሻለሁ። ዛላ በጣም ብዙ ስራ እየሰራሁ ነው። ሰውነቴ በጣም ብዙ እየሰራ ነው። ይቋጠራል፣ ይፈታል፣ እንዲህ እንቅስቃሴ አለ። ያም ደግሞ ትግል ላይ ነው። ነካው አልነካው፣ መጣው አልመጣው ምናምን ስቃይ ውስጥ ነው። ከዛ ላይ ያን ገራጅ አለፍኩት፣ ደረስኩኝ። ደረጃ አለ። አሁን ሰውነቴ አይፈልግም እንደዚህ ነገር ብዙ እንትን ይሄ እንቅስቃሴ እኮ አይፈልግም፣ ደረጃን አይፈልግም። ከዛ ላይ ሄጄ ደረጃ አለ። ደረጃው ጋር ስደርስ ሽንት ቤት በሩ ሲዘጋ ብሰማስ? ደረጃው ማለት ነው። ይኸውልህ ላምጥ ብዬ ወርጄ የሽንት ቤቱን በር ብርግድ ሳደርገው እናቴ ነች። ተነሽ ትላት ሰክት ምን ነው ትላለች። ሱሬን ነገር የብራዘሩ ሱሪ ብሮ ታውቃለህ። እንዳደረኩ መጀመሪያ ጫሜን አውልቄ ቲሸርቴን አውልቄ እንደዚህ ማፈስ እንደዚህ እግሬ ላይ እናቴ በቃ ምንድን ነው ትላለች። ተዋርጄ ልሻለሁ ምንም ማውራት አልችልም። ምን አፋልኝ በቃ ይቻልኳት። ከዛ ቀን ጀምሮ እኔ መቋጠር አልችልም። ተበላሸ መቋጠሪያ ማርያም ተቃጠለ። ኮካ ጋር የዛኔ የተቃጠለ ነው። አደባባዩ ጋር ጨሰ። ታውቆኛል ሲጨስ አውቃለሁ። አይ ንገረን አሁን ምን ያስፈልገው? አይ እና እኔ አሁን ሰው እዛ ጋር አሁን ለከተማ ምናምን ለማጥሩ ነው ምናምን ነገር ግን እዛ ጋር አሁን አንተ መተወየ ብትለው በጣም ልክ ነህ።